ሻሎም ተመልካቾቼ እንዴት ናችሁ? ዛሬ ደግሞ የጾም ድርቆሽ ፍርፍር ነው ማሳያችሁ። መጀመሪያ ሽንኩርቱን ለ4 ሰዓት ያህል ውሃ ሳይነካው በራሱ ውሃ መጥቶ በስሎ እንደዚህ ብራውን እስከሚሆን ድረስ አቁላልቻለሁ። 1 ሰዓት ሲቀረው ግን ነጭ ሽንኩርት የተፈጨ ደግሞ በደንብ ይፈልጋል። ነጭ ሽንኩርት ገብቶበታል። ይሄ እንግዲህ የምታዩት 3 ኪሎ ቀይ ሽንኩርትና ሩብ ኪሎ ነጭ ሽንኩርት ነው አንድ ላይ። ይሄ ለአንድ ፖርሽን ሳይሆን ለብዙ ጊዜ ይሆነናል። አንድ ጊዜ ሰርተን ፍሪጅ ማስቀመጥ እንችላለን። ስራችንንም ኑሯችንን ያቀልልናል ማለት ነው። አሁን ያው ብራውን እስከሚሆን ምንም ውሃም አልገባበትም፣ ዘይትም አልገባበትም። በራሱ በስሎ ነው እንደዚህ ብራውን ሆኖ የወጣው ማለት ነው። እንግዲህ ሁል ጊዜ ባህላዊ ምግቦችን ስንሰራ ሽንኩርቱ በዚህ አይነቱ ከበሰለ ወጡ በጣም ነው የሚጣፍጠው። እሺ ተመልካቾቼ የሚያስፈልጉን ግብአቶች ፍሬሽ ቶሜቶ ሶስ በነጭ ሽንኩርት በደንብ የበሰለ አለ፣ ድርቆሽ፣ ዘይት፣ ቁንደ በርበሬ፣ ኮረሪማ፣ በርበሬና ጨው ይሆናል። ወደ አሰራሩ እንሄድ። እሺ ተመልካቾቼ በመጀመሪያ ዘይት እንጨምራለን። ሽንኩርቱ በደንብ ስለበሰለ ያው ነጭ ሽንኩርቱም አብሮ ቀጥታ በርበሬ ነው የምንጨምረው። ያው በርበሬ ጨምረናል፣ እናዋህደዋለን፣ እናቁላለዋለን። ካስፈለገ ግን ያው አንድ ጊዜ ሽንኩርቱን ከበርበሬው ጋር አቁላልቶ ማስቀመጥ ይቻላል። እኔ ሽንኩርቱን በቀዩም በነጩም በተለያየ ነገር ስለምጠቀምበት ስፈልግ ነው በርበሬ እያደረኩኝ የምሰራው ማለት ነው። እሺ ተመልካቾቼ እንግዲህ በርበሬው በጣም ቆንጆ ስለሆነ እቤት የተዘጋጀ ስለሆነ ምንም አያቃጥልም። ያው በርበሬ ጨምሬያለሁ። በቀጣይ የቲማቲም ሶስ በነጭ ሽንኩርት በደንብ የተበሰለ ባለፈው አሳይቻችኋለሁ፣ እዛ ላይ ማየት ትችላላችሁ። የቲማቲም ሶሱ በርከት ማለት አለበት። ወፈር ብሎ ልክ እንደ ዶሮ ቁሌት ሆኖ ላላ ያለ የፈላዋ ተከልሶ በዛ አይነቱ ነው ተፈርፍሮ የሚወጣው እንጂ ድርቆሽ ስለሆነ ብሎ ብዙ ውሃ መጨመር የለብንም። እሺ ተመልካቾቼ አሁን ቁንደ በርበሬ እንጨምራለን፣ ኮረሪማ እንጨምራለን፣ እናዋህደዋለን። እንዴት እንደሚያምር ከለሩን አያችሁት? እንግዲህ ፍሬሽ ቶሜቶ ሶሱ በጣም በርከት ማለት ነው ያለበት እንጂ በርበሬ አይደለም መብዛት ያለበት። አሁን ድርቆሹን እንጨምራለን። ቀስ አድርገን ነው የምናዋህደው። ኦኬ ትንሽ ድርቆሽ ይፈልጋል። ላላ አሁን እንከድነዋለን። እሺ ተመልካቾቼ ድርቆሽ ፍርፍሩ ይሄንን ይመስላል። በጣም ሽታው ልነግራችሁ አልችልም። የሽንኩርቱ ቁሌት ሁል ጊዜ እንግዲህ ባሳየኋችሁ አይነት ከሰራችሁት በጣም ነው የሚጣፍጠው። በጣም ነው የሚያምረው። በጣም ለስለስ ብሎ ያልደረቀ በጣም ያልቦካ ሆኖ ነው ያወጣሁት። አያችሁት እንዴት እንደሚያምር? ከለሩ ራሱ በጣም ነው የሚያምረው። በጣም እስቲ ልቅመሰው። ልነግራችሁ አልችልም። እየሰራችሁ ቴስት አድርጉ። በጣም ቆንጆ ነው። በጾም ወቅት እንግዲህ ድርቆሽ ፍርፍር በየቀኑ እንኳን ብትበሉ የሚሰለች ነገር አይደለም። ስለዚህ እየሰራችሁ አስተያየታችሁን ኮሜንት ስጡኝ፣ አበረታቱን፣ ሼር አድርጉ፣ ላይክ አድርጉ፣ ሰብስክራይብ አድርጉ። በሚቀጥለው እስከምንገናኝ ቸር ሰንብቱ።